ብዙ ሰው እንደሚያስበው የቫይታሚን ዲ እጥረት የሚያስከስተው ሪኬትስ የሚባለውን በማደግ ላይ ያለውን የአጥንት ችግር ብቻ አይደለም። ነገር ግን የቫይታሚን ዲ እጥረት ህጻናት ላይ እድገታቸው ላይ፣ አእምሯቸው ላይ፣ ጡንቻቸው ላይ እንዲሁም ልባቸው ላይ የተለያዩ ችግሮችን ሊያመጣ ይችላል። እንዴት ናችሁ? ዶክተር ማሌክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። በዛሬ ቪዲዮችን የቫይታሚን ዲ እጥረት ሊያመጣቸው የሚችላቸውን ችግሮች በደረጃ አብረን እናያለን። አንደኛው የልጆቹ ሁለንተናዊ እድገት ላይ የሚያመጣው ጫና ሲሆን ለምሳሌ ለመጥቀስ ያህል የእድገት መዘግየት፣ በተለይ ሞተር ዴቨሎፕመንታል ዲሌይ የምንለው ከእንቅስቃሴ ጋር የተያዘውን እድገታቸውን መዘግየት ያመጣል። የእንቅስቃሴ መቀነስና የድካም ስሜትን ያመጣል። የጡንቻ መዛልን ያመጣል። የሆድን መወጠር ወይም የተነፋ ሆድ የሚመስል የሆድ ቅርጽ እንዲኖራቸው ያደርጋል። ሁለተኛው በነርቭ ስርዓትና በልብ ላይ የሚያስከትለው ችግር ሲሆን ይሄ ቀጥታ ከቫይታሚን ዲ እጥረት ጋር የተያያዘ ሳይሆን በቫይታሚን ዲ እጥረት ምክንያት የሚመጣ ከባድ የሆነ የካልሽየም እጥረት ሲኖር የሚከሰት ችግር። ከእነዚህም ችግሮች ለመጥቀስ ያህል የማንቀጥቀጥ ህመም ወይም ሲዥር የምንለው፣ የጡንቻ ተኮማትሮ መቅረት ወይም ቴታኒ የምንለውን ሊያስከትል ይችላል። ይህ ደግሞ በተለይ የአየር ቧንቧ ላይ ሲከሰት አየር በደንብ እንዳይገባ ስለሚያደርግ ስትራይደር የምንለው ቀጥሎ የምትሰሙትን ድምፅ ሊያመጣ ይችላል። ሌላው ደግሞ በልብ ላይ በተለይም ከፍተኛ የሆነ የካልሽየም እጥረት ሲኖር ዳይሌትድ ካርዲዮማዮፓቲ የምንለውን የልብ ድካም አይነት ሊያስከትል ይችላል። ሶስተኛው ሪኬትስ የምንለው በማደግ ላይ ያለው አጥንት ችግር ሲሆን ቫይታሚን ዲ፣ ካልሽየም እና ፎስፈረስ የሚባሉ ለአጥንት ጥንካሬ፣ ለአጥንት መገንባት ጠቃሚ የሆኑ ንጥረ ነገሮች ወደ ደም እንዲሁም ወደ አጥንት እንዲሳቡ ወይም እንዲወሰዱ ዋናው ነገር ነው። ስለዚህ የቫይታሚን ዲ እጥረት ሲያጋጥም ካልሽየም፣ ፎስፈረስ በበቂ ሁኔታ ወደ አጥንት ስለማይገባ ደካማ የሆነ የአጥንት እድገት ይኖራል። በዚህ ምክንያት የሚታዩ ምልክቶች የራስ ቅል አጥንት መሳሳት ወይም ክራኒዮታይስ የምንለው፣ የግንባር ወጣ ማለት ወይም ፍሮንታል ቦሲንግ የምንለው፣ የእጅ አንጓ ወይም ደግሞ የእግር ቁርጭምጭሚት ሰፋ ማለት እንዲሁም ደግሞ በደረት የመገጣጠሚያ አጥንቶች ላይ ያለ እብጠት ወይም ራቲክሮሰሪ የምንለው፣ እግር ላይ ደግሞ ወደ ውጭ ወይም ወደ ውስጥ መጣመም ወይም ደግሞ ቫልገስ ወይም ቫረስ ዲፎርሚቲ የምንላቸውን ያስከትላል። የቫይታሚን ዲ እጥረት በሳምባ ላይ ተደጋጋሚ የሆነ የሳምባ ኢንፌክሽን እንዲከሰት ሲያደርግ በጥርሳችን ላይ ደግሞ የጥርስ እድገት መዘግየትና የጥርስ መበስበስን ሊያስከትል ይችላል። በቫይታሚን ዲ እጥረት ስለሚመጡ ችግሮች ይህን ያህል ካወራን ወደ ጥሩ ዜናው ስንመለስ የቫይታሚን ዲ እጥረት በቀላሉ ልንከላከለው የምንችል ከተከሰተም ደግሞ በቀላሉ ማከም የሚቻል ነገር ነው። እንዴት መከላከል እንችላለን? ልጆች ከተወለዱ ከ15 ቀናቸው ጀምሮ ምንም ሳይለብሱ ምንም ሳይቀቡ ጠዋት ከ4 ሰዓት በኋላ ያለውን ፀሐይ ከ20 እስከ 30 ደቂቃ በየቀኑ ማሞቅ። ይህም ማድረግ በማንችልበት ጊዜ ማለትም በክረምት ነፋሻማ ሲሆንና በግቢያችን ውስጥ ፀሐይ ማናገኝ ሲሆን ደግሞ የቫይታሚን ዲ ሰፕሊመንት ለህፃናቶች ሁሉ ጊዜ መስጠት ይኖርብናል። የቫይታሚን ዲ እጥረት ምልክቶችን ካየን ወይም እጥረቱ ከተከሰተ ደግሞ እንዴት ማከም እንችላለን? መጀመሪያ አቅራቢያችን ወዳለ ክሊኒክ ወይም ሆስፒታል ሄደን የቫይታሚን ዲ መጠናቸውን ማወቅ፣ ከዛ በኋላ በሐኪሙ የሚታዘዘውን መድኃኒት እስከ መጨረሻው ተከታትሎ ማስጨረስ ነው። የዛሬ ቪዲዮችን ይህን ይመስል ነበረ። ጠቃሚ ሆኖ ካገኛችሁት ላይክ፣ ሪፖስት፣ ሼር እና ፎሎ አድርጉ። ጥያቄ ካላችሁ ሀሳብ፣ አስተያየት ኮሜንት ላይ አስቀምጡልን። ቻው።